ዛሬ በድፍረትና በእምነት ሕዝቧን ከጥፋት ያዳነችውን ንግሥት አስቴርን አስደናቂ ታሪክ እናያለን። በጥንቷ ፋርስ በንጉሥ ጠረክሲስ ዘመን አይሁዳውያን በስደት ይኖሩ ነበር። ከእነርሱም መካከል አስቴር የምትባል ውብ ወጣት ነበረች። ንጉሡ ጠረክሲስ ታላቅ ግብዣ አድርጎ ሳለ በሰባተኛው ቀን ንግሥት አስቴን ውበቷን እንድታሳይ ያዘዛት ቢሆንም እምቢ አለች። ንጉሡም ተቆጥቶ አስቴንን ከንግሥና አውረዳት። አዲስ ንግሥት ፍለጋ ተጀመረ። በመላው ግዛት ቆንጆ ደናግል ተሰበሰቡ። ከነዚህም መካከል ወላጅ አልባዋ አስቴር ወይም አደሳ በአጎቷ መርዶክዮስ እንክብካቤ ስር ያደገችው ነበረች። መርዶክዮስ የአይሁድ ማንነቷን እንዳትገልጽ አዟት ነበር። የአስቴር ተራ ሲደርስ ንጉሡን ጨምሮ ያዩዋትን ሁሉ ሞገስ አገኘች። ጠረክሲስም በአስቴር ተማርኮ የንግስና ዘውዱን ጭኖ ንግሥት አደረጋት። አስቴርም ማንነቷን በሚስጥር ያዘች። በዚህ መሃል በንጉሡ በር የተቀመጠው መርዶክዮስ ንጉሥ ጠረክሲስን ለመግደል የተጠነሰሰ ሴራ ሰማ። ቢክታንና ቴሬስ የተባሉ መኮንኖች ንጉሡን ሊገድሉ ሲያሴሩ መርዶክዮስ ለአስቴር ነገራት። እርሷም ለንጉሡ አሳወቀች። ሴራው ተረጋግጦ መኮንኖቹ ተሰቀሉ። ይህም ታሪክ በመዝገብ ተጻፈ። የአስቴር ታሪክ በእምነትና በድፍረት የተሞላ ነው። እንዲህ ያሉትን ታሪኮች እንዳያመልጧችሁ ቻናላችንን ሰብስክራይብ ያድርጉ። ከዚያም ሃማ የተባለ ባለስልጣን በንጉሡ ዘንድ ከፍ አለ። ሁሉም እንዲሰግዱለት ታዘዘ። መርዶክዮስ ግን እምቢ አለ። ሃማ በቁጣ ተሞልቶ መርዶክዮስን ብቻ ሳይሆን በግዛቱ ያሉትን አይሁዳውያን በሙሉ ለማጥፋት ፈለገ። ፉር ወይም ዕጣ በመጣልም ዕለቱን ወሰነ። ይህም በአዳር ወር በ13ኛው ቀን ነበር። ሃማ ንጉሡን አይሁዳውያንን ሕግን አይጠብቁም ብሎ በማሳመን እነርሱን ለማጥፋት አዋጅ እንዲወጣ አስደረገ። ለዚህም ብዙ ብር ለመክፈል ቃል ገባ። ንጉሡም ቀለበቱን ሰጥቶ አዋጁን እንዲታተም ፈቀደ። አዋጁም አይሁዳውያንን በአንድ ቀን እንዲገደሉና ንብረታቸው እንዲዘረፍ ያዝ ነበር። መርዶክዮስ ይህን ሲያውቅ ልብሱን ቀደደ፣ ማቅ ለብሶ አመድ ነስንሶ አለቀሰ። በአይሁዳውያን መካከልም ታላቅ ሐዘንና ጾም ሆነ። አስቴር የመርዶክዮስን ሁኔታ ስትሰማ ተጨነቀች። ሐታክ የተባለ ጃንደረባዋን ልካ የመርዶክዮስን ችግር እንዲያውቅ አደረገች። መርዶክዮስን የሆነውን ሁሉና የአዋጁን ቅጂ ላከላት። ወደ ንጉሡም ቀርባ ስለ ሕዝቧ እንድትማጸንም አሳሰባት። አስቴር ሳይጠሩ ወደ ንጉሥ መቅረብ ሞት እንደሚያስከትል፣ ንጉሡ የወርቅ ዘንግ ካልዘረጋለት በቀር እንደማይድን ነገረችው። መርዶክዮስም በንጉሡ ቤት ስለሆንሽ አንቺ ብቻ እንደምታመልጪ አታስቢ። ዝም ብትይም መዳን ከሌላ ቦታ ይመጣል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። በእንዲህ አይነቱ ጊዜ ወደ ንግስና የደረስሽው ማን ያውቃል ሲል መለሰላት። አስቴርም በሱሳ ያሉትን አይሁዳውያን ሰብስብና ጾሙ፣ እኔና አገልጋዮቼም እንጾማለን። ከዚያም ሕግን ተላልፌ ወደ ንጉሡ ገባለሁ፣ ብጠፋም እጠፋለሁ አለች። አስቴር ሕዝቧን ለማዳን የምታደርገውን ጥረት ለማወቅ ሰብስክራይብ ማድረግና ደውል ምልክቷን መጫን አይዘንጉ። በሶስተኛው ቀን አስቴር የንግስና ልብሷን ለብሳ ወደ ንጉሡ ቀረበች። ንጉሡም ባያት ጊዜ ደስ አለውና የወርቅ ዘንጉን ዘረጋላት። ምን ልርዳሽ አስቴር? እስከ መንግስቱ እኩሌታ ሰጥሻለሁ አላት። አስቴር ንጉሡንና ሃማን ላዘጋጀችው ግብዣ ጠራቻቸው። በግብዣው ሌላ ግብዣ በቀጣዩ ቀን ቀጠረች። በዚያም ልመናዋን እንደምትገልጽ ተናገረች። ሃማ ደስ ብሎት ወጣ። ነገር ግን መርዶክዮስ በንጉሥ በር ሳይሰግድለት ሲያይ በቁጣ ተሞላ። ወደ ቤቱም ሄዶ ከወዳጆቹ ምክር በመነሳት መርዶክዮስን የሚሰቅልበት 51 ከፍታ ያለው እንጨት አዘጋጀ። በዚያች ሌሊት ንጉሡ እንቅልፍ ስላልወሰደው የመዝገብ መጽሐፍ እንዲነበብለት አዘዘ። መርዶክዮስ ንጉሡን ከሞት ያዳነበት ታሪክ ተነበበ። በዚህ ምን ክብር አገኘ ሲል ንጉሡ ጠየቀ። ምንም አሉት። ጠዋት ሃማ መርዶክዮስን እንዲሰቀል ሊጠይቅ ወደ ግቢው ገባ። ንጉሡ ሲያከብረው ለሚፈልገው ሰው ምን ይደረግለት ሲል ሃማን ጠየቀው። ሃማ ንጉሡ እርሱን ማለቱ መስሎት ታላቅ ክብር እንዲደረግለት መከረ። ንጉሡም ሃማ መርዶክዮስን በዚያው መንገድ እንዲያከብረው አዘዘው። ይህም ለሃማ ታላቅ ውርደት ሆነ።
በሁለተኛው ግብዣ ንጉሱ የአስቴርን ልመና ዳግም ጠየቃት። አስቴርም ሕይወቴንና የሕዝቤን ሕይወት ስጡኝ፣ እኔና ሕዝቤ እንድንጠፋ ተሽጠናል፣ ጠላታችንም ይህ ክፉ ሃማ ነው አለች። ሃማ በድንጋጤ ተዋጠ። ንጉሱ በቁጣ ወጥቶ ሲመለስ ሃማ የአስቴርን ሕይወት ለመለመን በእግሯ ስር ወድቆ አገኘው። ንጉሱም ንግስቲቱን እኔ ባለውበት ሊተናኮል ይፈልጋልን አለ። የሃማም ፊት ተሸፈነ። አርቦና የተባለ ጃንደረባ ሃማ ለመርዶክዮስ ያዘጋጀው እንጨት እንዳለ ሲናገር ንጉሱ ሃማ በዚያው እንጨት ላይ እንዲሰቀል አዘዘ። በዚያውም ቀን ንጉስ ጠረክሲስ የሃማን ርስት ለአስቴር ማህተም ቀለበቱን ለመርዶክዮስ ሰጠ። አስቴር መርዶክዮስን በሃማ ርስት ላይ ሾመችው። ከዚያም አስቴር እንደገና ንጉሱን የሃማን ክፉ እቅድ እንዲሽር ለመነችው። ንጉሱም አይሁዳውያንን እንዲጠቅም አዲስ አዋጅ እንዲጽፉና በንጉሱ ቀለበት እንዲያተሙት ፈቀደላቸው። በንጉሱ ስም የታተመ ሰነድ ሊሻር አይችልምና። የንጉስ ትእዛዝ የአይሁዳውያን ራሳቸውን እንዲከላከሉና የሚያቋርጣቸውን እንዲያጠፉ መብት ሰጣቸው። ይህ ቀን በአዳር ወር በ13ኛው ቀን ነበር። በዚያም ቀን የአይሁዳውያን ጠላቶች ሊያሸንፏቸው ሲያስቡ ሁኔታው ተገልብጦ የአይሁዳውያን የበላይ ሆኑ። በሱሳ 500 ሰዎችና የሃማን 10 ወንዶች ልጆች ገደሉ። አስቴርም የሃማ ልጆች እንዲሰቀሉና አይሁዳውያን በቀጣዩም ቀን ራሳቸውን እንዲከላከሉ ንጉሱን ለመነችው። ንጉሱም ፈቀደ። በመላው ግዛት አይሁዳውያን 75000 ጠላቶቻቸውን ገደሉ። ነገር ግን በዘረፋው ላይ እጃቸውን አልጫኑም ነበር። መርዶክዮስም የህዳር ወር 14ኛውና 15ኛው ቀን አይሁዳውያን ከጠላቶቻቸው እፎታ ያገኙበት በመሆኑ በየዓመቱ እንዲያከብሩ አዘዘ። እነዚህንም ቀናት ከፑር ወይም ዕጣ ከሚለው ቃል ፑሪም ብለው ጠሯቸው። የደስታና የስጦታ መለዋወጫ ቀናትም እንዲሆኑ አደረጉ። ንጉስ ጠረክሲስ በመላው ግዛቱ ላይ ቀረጥ ጣለ። የመርዶክዮስም ታላቅነት በፋርስ ነገስታት ታሪክ ተመዘገበ። አይሁዳዊው መርዶክዮስ ከንጉሱ ቀጥሎ ሁለተኛ ሆኖ ለህዝቡ መልካም ይሰራ ነበር። የአስቴር ሕይወት የድፍረትና የእምነት ኃይለኛ ማስታወሻ ነው። በታላቅ አደጋ ፊት የነበራት ጀግንነትና ጥበብ ህዝቦቿን አድኖ የዘላቂ ተስፋ ቅርስ ትቷል። ትክክል ለሆነው ነገር መቆም ያለውን ጠቀሜታና የአንድ ሰው ድፍረት በዓለም ላይ ሊኖር የሚችለውን ተጽዕኖ ከእርሷ እንማራለን። ይህንን ታሪክ አብራችሁን ስለተከታተላችሁ ከልብ እናመሰግናለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ፣ ኮሜንት እና ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ለወዳጆቻችሁም ሼር በማድረግ ድጋፋችሁን አሳዩን። በሌላ አስተማሪና አስደናቂ ታሪክ በቅርቡ እንገናኝ።